እኔ ፊልም አክተር የማያውቀው ሰው የለም። በአንድ ወቅት ሀብታም ስላደረገው አጋጣሚ ሲናገር እንዲህ ይላል። ሚሊዮነር የሆንኩት በሪል ስቴት ምክንያት ነው። ታሪኩንም እንዲህ ብሎ ይቀጥላል። አንድ ስሟ ኦልጋ የምትባል የሊባኖስ ዜግነት ያላት የሪል ስቴት ሴልስ ነበረች። የቁመቷ ነገር እንደ ታዋቂው የፊልም ባለሙያ ዴኒ ዴቪንቶስ የመጨረሻ አጭር ነበረች። እናም እንዲህ አለችኝ፣ አርኖልድ ብትሰማኝ ይሻላል። ገቢ የሚያስገኝልህ ንብረት ሊኖር ይገባል። ቤት ሲኖርክ ብድር መክፈል አለብህ። ነገር ግን ባለ 6 ዩኒት አፓርትመንት አግኝቼልሃለሁ። ዋጋውም $240,000 ነበር። አስታውሱ በሰባዎቹ ዓመተ ምህረት ነው። ከ2 ዓመት በኋላ $400,000 አገኘሁበት ይላል። እጥፍ እንደማለት ነው። ዶናልድ ትራምፕን ጨምሮ 1% በዓለማችን አሉ የተባሉ ቢሊዮነሮች መነሻቸው ሪል ስቴት ነው። ነቃ ደንገጥ በል ወዳጄ። ሚሊዮነር ለመሆን ቀላሉና ፈጣኑ መንገድ ሪል ስቴት ነው። ይህን ለማረጋገጥ ከፈለክ ወደ አሚባራ ፕሮፐርቲስ ጎራ በል። ከሸራተን ጎን በፍሬንድሺፕ ፓርክና በፍለው አቅራቢያ የከተማችን ዳውንታውን ላይ ህልም የሚመስል የመኖሪያ መንደር እየገነባን ነው። ከአሚባራ ፕሮፐርቲስ ቤቶችን ሲገዙ መጠሪያው አልቦስ ወይም ሰር ነው። ምክንያቱም ባለጸግነት ከፊቱ ነውና። ሚኪ ሚስተር ሪል ስቴት ነኝ። ሳይት ለመጎብኘትና ለግብይት መረጃ ከታች ባለው ስልክ ይደውሉ። አሚባራ ፕሮፐርቲስ በልዩነት የተገነባ